My aspiration to be an FBI agent brought me into Islam. ألا بذكر الله تطمئن القلوب. So then what happened? ከዚያስ ምን ተፈጠረ? ወደ ኤፍቢአይ የገባኸው ሙስሊም ሆነህ ነበር? ልክ ነው። አዎ፣ የኤፍቢአይ ወኪል ለመሆን የነበረኝ ምኞት በመጨረሻም ወደ እስልምና እንድመጣ አድርጎኛል። አረብኛ የተማርኩት የኤፍቢአይ ወኪል ለመሆን በመፈለጌ ነበር። አረብኛ መማሪ ደግሞ ከእስልምና ጋር አስተዋወቀኝ። ከእስልምና ጋር በመተዋወቄ ሙስሊም ሆንኩ። በዚህም ምክንያት በዩኒቨርሲቲ የ3ኛና 4ኛ ዓመት ትምህርቴ ላይ ያለው በኤፍቢአይ ውስጥ ለተለያዩ የሥራ መደቦች አመለከትኩ። እንዲሁም 2 የልምምድ ዕድሎችንም አገኘሁ። ከዚያም በክረምት ወቅት በዋሽንግተን ዲሲ ከተማ ሰራው። በዚያ ከፍተኛ ምስጢራዊ የደህንነት ፍቃድ ነበረኝ። ይህ ማለት ጥልቅ የሆነ የጀርባ ታሪክ ምርመራ ውስጥ ካለፍኩ በኋላ ማለት ነው። ኤፍቢአይ ስለ ሙሉ ህይወቴ ምርመራ አድርጎብኛል። ጊዜ ያሳለፍኩባቸውን እያንዳንዱን ቦታዎች በሙሉ መርምረዋል። በህይወቴ ውስጥ አብሬያቸው የነበሩትን ማንኛውንም አይነት ሰዎችም አነጋግረዋል። እንዲሁም የውሸት መመርመሪያ ማሽንን ፈተናም ማለፍ ነበረብኝ። ስለ ሙሉ ህይወቴ ይጠይቁኝ ነበር። በተከታታይ ፈተናዎች ውስጥም አለፍኩ። ከ6 እስከ 8 ወራት ከሚፈጅ የፈተና ጊዜ በኋላ አስፈላጊ ሆኖ ከተገኘ ሚስጥራዊ የመንግስት መረጃዎችን ለማየት በፌዴራል መንግስት ብቁ ሆኜ ተገኘው። በኤፍቢአይ በነበርኩበት ጊዜ ሚስጥር ተብለው ምልክት የተደረገባቸውን ጥቂት ሰነዶች አይቻለሁ። አንዱ አረፍተ ነገር ግን ከፍተኛ ሚስጥር ተብሎ ምልክት ተደርጎበትም አይቻለሁ። ስለዚህ በኤፍቢአይ ውስጥ ተቀበሉ ማለት ነው? አዎ፣ የከፍተኛ ሚስጥራዊ ደህንነት ፍቃድ ተሰጥቶኝ ነበር። 2 የልምምድ ጊዜያትንም አሳልፌያለሁ እንደነገርኩ። እንዲሁም እንደ መረጃ ተንታኝነት የመቀጠር የሥራ ግብዣም ቀርቦልኝ ነበር። በድርጅቱ ውስጥ ያለኝን የወደፊት እድገት ማየት እችል ነበር። ከቋንቋ ባለሙያዎች ጋር ልዩ ግንኙነት ነበረኝ። እድሜ 26 ሲሞላና ለልዩ ወኪልነት ለማመልከት እድሜ ሲደርስ የቋንቋ ባለሙያ የመሆን እቅድ ነበረኝ። ከዚያ በኋላ የሥራ ህይወቴ በዛው ልክ ማደግ ይችል ነበር። እንግዲህ አሁን በኤፍቢአይ ውስጥ ያለ ሙስሊም ሆንክ ማለት ነው። ምን አይነት ተሞክሮ ነበር? ቀጥሎስ ምን ሆነ? ብዙ በጣም ቅንና ቁርጠኛ የሆኑ ሰዎችን አግኝቻለሁ። ነገር ግን ጊዜ ቢወስድብኝም ቀስ በቀስ ነበር እየነቃው የመጣሁት። እንደ ነጭ አሜሪካዊ ማደጌንና ከነጭነት ጋር የተያያዙ እውነታዎችን ቀስ በቀስ መረዳት ጀመርኩ። በነጭ አሜሪካዊነት ስታድግ ነገሮችን ባለህበት ሁኔታ ውስጥ ብቻ ተገድበህ ነው የምትረዳው። ለምሳሌ ጥሩ ህይወት ልኖር፣ ጥሩ ቤትና ጥሩ ስራ ላገኝ፣ ሰውን ላለመጉዳት ልሞክር፣ ከዚያም ጥሩ ሰው ሆናለሁ ብለህ ታስባለህ። ነገር ግን የመረጥከው ቤት፣ የገባህበት ስራ እና ያገኘኸው ትምህርት በሙሉ በአሜሪካና በውጭ ሀገራት ላለው የጭቆናና የአገዛዝ ስርዓት አስተዋጽኦ እያደረገ መሆኑን ሳታውቅ ትኖራለህ። ምክንያቱም እንደ ምዕራባዊ ስታድግ ፖሊስኛን ለመጠበቅ ነው ያለው ብለህ ታስባለህ። አዎ፣ በከፊሉ የስራቸው አካል ቢሆንም ነገር ግን በአናሳ ማህበረሰብ ውስጥ ካደግ በማህበረሰቡ ላይ ብዙ ጥቃት፣ የመብት ጥሰት እና ጉዳት እንደሚያደርሱ ትረዳለህ። በተመሳሳይ ሁኔታ ኤፍቢአይም አሰቃቂ ነገሮችን የፈጸሙ ሰዎችን ለፍርድ ያቀርባል። መብታቸውን የተነጠቁ ሰዎችንም መብት ያስከብራል። ነገር ግን በሌላ በኩል የፖለቲካ ድርጅት አካል ነው። በመሰረቱ ፖለቲካዊ ነው። በፖለቲከኞች ትዕዛዝ ስርም ያለ ነው። እነሱ የዛሬ ስጋት አድርገው የሚያዩትን ሰው ነገውኑ በኤፍቢአይ ክትትል እንዲደረግበት ማድረግ ይችላሉ። ይህንን ለመረዳት ደግሞ ጊዜ ፈጅቶብኛል። የተረዳሁት ከልምምድ ስራዬ ከወጣው ከ1 ዓመት በኋላ ልጋባት ስለምፈልጋት አንዲት እህት ማሰብ ስጀምርና ከአባቷ ጋር ያደረግኩት ውይይት ነበር። እነዚህን 2 ነገሮች ማለትም እምነቴንና ስራዬን ካሁን በኋላ በአንድ ላይ ማስኬድ እንደማልችል እንድገነዘብ አደረጉኝ። እነዚህ ነገሮች ሁልጊዜም እርስ በርስ የሚጋጩ ነበሩ። ካሁን በኋላም ላመጣጠናቸው አልችልም። ለኔ ትልቅ ትርጉም ያለውን መንፈሳዊና ሃይማኖታዊ ማህበረሰብ እያገለገልኩ በተመሳሳይ ጊዜ እዚያ ማህበረሰብ ላይ ከፍተኛ ጉዳት እያደረሰ ያለውን ድርጅት ማገልገል አልችልም። እሺ፣ ኤፍቢአይን እንዴት ለቀቅ? ለረጅም ጊዜ ስትመኘው የነበረው የሥራ መስመር ነበር። ለእምነትህ ስትል መተው ከባድ አልነበረም? አስገራሚው ነገር ከባድም ነበር፣ ከባድም አልነበረም። ውሳኔውን በወሰንኩበት ቅጽበት ከባድ አልነበረም። ውሳኔውን በወሰንኩበት ቅጽበት አልከበደኝም። ምክንያቱም የወደፊት አማቼ ሳሎን ውስጥ ተቀምጬ የነበረበትን ጊዜ አስታውሳለሁ። ከዚያ አፍጋኒስታናዊ አስደናቂና ተወዳጅ ሰው ጋር ተቀምጬ ነበር።
በውስጡ ብዙ ፍቅር፣ ጥሩ እንግዳ ተቀባይነትም ያለው ሰው ነው። በቤቱም በደስታ ተቀበለኝ። እኔ መልካም ሰው መስዬ በመታየቴና ልጁን ለማግባት ፍላጎት በማሳየቴ ተደስቶ ነበር። ስለዚህ ስለ ትዳሩ፣ በህይወቴ ስላሉኝ ምኞቶች፣ ወደፊት የት መድረስ እንደምፈልግና ልጁ በዚህ ውስጥ እንዴት እንደምትስማማ እየተነጋገርን ነበር። ይህ አስደናቂ እንግዳ ተቀባይና አበረታች ሰው በድንገት ግን ፊቱ ኮስተር አለና እንዲህ አለኝ። እንግዲህ እንዳንተ ያሉ ሙስሊሞች በኤፍቢአይ ውስጥ ያስፈልጉናል ብዬ አስባለሁ። ነገር ግን ያ ሙስሊም ከልጄ ጋር ሊጋባ የሚችል አይመስለኝም አለኝ። በዚያ ተቀምጬ ያነስኩ መስሎ ተሰማኝ። በድንገትም በሰውየው ግርማ ሞገስ ተሸማቀቅኩ። እናም እሱ ትክክል መሆኑን ተረዳው። ሙሉ በሙሉ ትክክል ነበር። ይህ ነገር ቀድሞውኑ በውስጤ ምቾት አልሰጠኝም ነበር። አማቼ ነገሩን ፊት ለፊት ሲያመጣው ግን በደንብ ገባኝ። ይህችን አበረታች ሴት ለቀሪ ህይወቴ የህይወት አጋር አድርጌ መያዝና ከሷ ጋር ልጆችን ማሳደግ ወይስ ቀድሞውኑ ትንሽ ምቾት የማይሰጠኝን የስራ መስመር መከተል? አንዱን መምረጥ ነበረብኝ። እሷን መርጬ ቀጣዩን ነገር ማየትን መረጥኩ። በኤፍቢአይ ውስጥ መስራትና መሆን ትኩረትና አቅጣጫን እንዳገኝ ረድቶኝ ነበር። በህይወቴ ውስጥ ተልእኮ እና ዓላማ ያለኝ ሰው የሆንክ ያህልም ስሜት ሰጥቶኝ ነበር። ነገር ግን ያ ነገር ከኔ ሲወሰድ እሺ አሁን ሙስሊሙን ማህበረሰብ ማገልገል እፈልጋለሁ፣ ዕውቀቴን ማሳደግ እፈልጋለሁ ወደሚል ስሜት ተመለስኩ። አልሐምዱሊላህ ተባርኬያለሁ። ቁርአንን ለማስተማር፣ ቁርአንን ለማሳፈዝ፣ መሰረታዊ የፊቅህ፣ የአቂዳ እና የእስልምና መንፈሳዊነትን ማስተማር የሚያስችሉኝን ኢጃዛዎች ማግኘት ችያለሁ። እናም ሙስሊሞችን የማገልገል እና ስለ እስልምና የመማር አጠቃላይ ፍላጎትና ዓላማም ነበረኝ። በመጨረሻም የህይወት ዋነኛ ዓላማዬን አገኘው። እርሱም እስልምና የሰጠኝ ፈጣሪዬን በብቸኝነት ማምለክ ነበር። ጎን ለጎን ደግሞ እዚህ ምድር ላይ እስካለው ለምድራዊ ህይወት የሚያግዘኝን ስራም እየሰራው ነበር። ከጥቂት ዓመታት በኋላ ህይወቴ በሚያስገርም ሁኔታ የተገላቢጦሽ ሆኖ አገኘሁት። በአንድ ወቅት ለኤፍቢአይ ሰራ የነበርኩ ሰው አሁን ጊዜው በፍጥነት አልፎ በብራውን ዩኒቨርሲቲ ውስጥ የሙስሊሞች ቻፕሊን ወይም አማካሪና በሮድ አይላንድ ማህበረሰብ ውስጥ ደግሞ ኢማም ሆኜ በተቃራኒው ኤፍቢአይን ከማህበረሰብ መከላከል ጀመርኩ። በእነዚህ ዓመታት አይኤስአይኤስ ለአሜሪካ ትልቅ የህልውና ስጋት ተደርጎ የሚፈራበት ወቅት ነበር። እናም በወቅቱ በፕሮቪደንስ ውስጥ የነበረው የአካባቢው የጸረ ሽብር ወኪል ከኔ ጋር ግንኙነት ለመመስረት ወደ እኔ መጣ። እኔ እሱ ምን እያደረገ እንደሆነ የክትትል ስራውን በሚገባ አውቅ ነበር። በመሆኑም ሙሉ በሙሉ ላባረረው አልቻልኩም። ነገር ግን በማህበረሰቤ ላይ ሊያደርስ ከሚችለው ስልታዊ ጉዳትና ወደ ማህበረሰቡ ዘልቆ ለመሰለል ካለው ፍላጎት የተነሳ ራሴንና ማህበረሰቡን ለመጠበቅ ስል እርሱን በተወሰነ ርቀት ላይ ላቆየው ተገድጄ ነበር። ይህ የኤፍቢአይ ወኪል ከኔ ጋር የቅርብ ግንኙነት ለመመስረትም ይሞክር ነበር። በዚያው ተመሳሳይ ወቅት ደግሞ እኔ በማህበረሰብ ውስጥ ያሉ የተለያዩ ሰዎችን እያወቅኩ ነበር። በዚህ መሃል በሮድ አይላንድ ማረሚያ ቤት ውስጥ ከነበረ አንድ ሙስሊም ወንድሜ ጋር ተቀራረብን። እሱ በቁጥጥር ስር ስለዋለበት ሁኔታም ታሪኩን ይነግረኝ ነበር። ከዚህ ወንድም ጋር መገናኘቴን ተከትሎ ግን ከተወሰነ ጊዜ በኋላ አንድ ረዳት የአሜሪካ የመንግስት አቃቢ ህግ ፍርድ ቤት መረጃ እንድሰጥ የሚያስገድድ ህጋዊ መጥሪያ ይዞ በብራውን ዩኒቨርሲቲ ወደሚገኘው ቢሮዬ መጣ። ይህ ህጋዊ ሰነድ ስለዚህ ወንድም ያለህን የተወሰኑ መረጃዎች ካልሰጠኸኝ አንተኑ እስር ቤት እንከተሃለን የሚል ማስፈራሪያ ነበር። እናም በዚያ ሰዓት ካሉኝ ወዳጆች ጋር መገናኘትና ራሴንና አጠቃላይ ሂደቱን ለመጠበቅ ጠበቃ መቅጠር ነበረብኝ። በመጨረሻም በከፍተኛ የዳኞች ቡድን ፊት ቀርቤ ለጥያቄዎቻቸው መልስ እንድሰጥ ተገደድኩኝ። እናም በከፍተኛው የዳኞች ቡድን ክፍል ውስጥ ተገኘው። የዚህ ቡድን አሰራር በአሜሪካ ካለው መደበኛ የፍርድ ቤት ዳኞች የተለየ ነው። እዚህኛው ላይ አቃቢ ህጉ ጥያቄዎቹን ሲያበቃ የዳኞቹ ቡድን አባላት የፈለጉትን ጥያቄ መጠየቅ ሙሉ መብት አላቸው። በዚያ ክፍል ውስጥ 20 የሚሆኑ የሮድ አይላንድ ነዋሪዎችም ነበሩ። እነሱም ስለ እስልምና ጥያቄዎችን ይጠይቁኝ ጀመር። አቃቢ ህጉን ቀና ብዬ ስመለከተው ግን በጣም እየተበሳጨና እየተጨነቀ እንደሆነ ማስተዋል እችል ነበር። ምክንያቱም ዳኞቹ ያላቸው አቀራረብ ደግነት የተሞላበት እንጂ እንደ ወንጀለኛ ክፉኛ የሚያንገላታኝ አልነበረም። እንዲያውም እዚያ ካሉት ዳኞች መካከል አንዷ በጣም ደግ ሴት ነበረች። እሷም እንዲህ ስትል ጠየቀችኝ። ይህንን ወንድም እንደ መንፈሳዊ መካሪ ትረዳው እንደነበር ገልጸሃል። አሁን ግን የእርሱን የግል መረጃ ለእኛና ለኤፍቢአይ እንድትሰጥ ተገደሃል። ይህ ህጋዊ ጫና ከእሱ ጋር ያለህን መልካም ግንኙነት አበላሽቶብሃል አለችኝ።
እኔም ደግነትሽ አይለይሽ፣ አዎ በእርግጥ ነክቶታል፣ በእርግጥ አበላሽቶታል። ይህንን በደግነት ስሜት ስላሰብሽውና ስለጠየቅሽኝ አመሰግናለሁ አልኳት። ሁኔታው በአጠቃላይ በጣም አሳዛኝ ነበር። ነገር ግን አቃቢ ሕጉ ፈጽሞ ደስተኛ እንዳልነበረ በግልጽ ማየት ይችል ነበር። ምክንያቱም በዚህ ከፍተኛ የዳኞች ቡድን ውስጥ ያሉት ሰዎች እሱ እንደሚፈልገው እኛን በጭካኔ ከማየት ይልቅ የነገሩን ሰብአዊ ገጽታ በመመልከት ሙሉ ክስና የህግ ሂደት ምን ያህል የማይረባና ትርጉም የለሽ እንደሆነ ተረድተውት ውድቅ ተደርጎ ነበር ያለፈው። ጥሩ። ሙስሊም ከሆንክ በኋላ በአንተ ተነሳስተው ሙስሊም የሆኑ በዙሪያ ያሉ ሰዎች አሉ? ወደ እስልምና ከመጣው ከ10 ዓመታት በኋላ በአንድ ወቅት ወደ አያቴ ቤት ሄድኩኝ። እርሷ በወቅቱ ለህልፈቷ ምክንያት የሆነው የመርሳት ህመም ጀምሯት ነበር። በጊዜው ቀስ በቀስ ንቃቷ እየቀነሰ እንደ ህፃን ልጅም ሆና ነበር። የህፃን አይነት የዋህነትም ነበራት። በአንድ ወቅት እንደተለመደው ከአባቴ ቤተሰቦችና ከወንድሞቼ ጋር ወደ ቤቷ ልንጠይቃት ሄድን። እሷም በጣም በትኩረት ትመለከተኝ ነበር። እንዲህም አለችኝ፣ ያ በየመሃሉ ወደ ላይኛው ክፍል ወጥተህ የምታደርገው ነገር ምንድን ነው? እኔም ካንተ ጋር ማድረግ እፈልጋለሁ አለችኝ። እኔም ወደ ላይ ወጥቼ የማደርገው ነገር ስለምንድን ነው እያወራች ያለችው ብዬ አሰብኩኝ። እዚያ ለሰዓታት በምንቆይበት ጊዜ የሰላት ሰዓት ሲደርስ ዙሁር ወይም አስር ለመስገድ ወደ ላይኛው ክፍል እሄድ እንደነበር አስታወስኩኝ። ይህንን ታስተውል ነበር። ሰግጄ ስመለስ ያለኝን ሰላምም ታይ ነበር። እኔም ስለ ሰላት መስገድ ነው የምትይው አያቴ አልኳት። እሷም አዎ እሱን ነው የምለው አለችኝ። እኔም እሺ ከኔ ጋር መስገድ ትችያለሽ አልኳት። ከዚያም እኔን እየተከተለች ሰገደች። በሌላ ቀንም ተመለሼ ስመጣ ያንን ወደ ላይ ወተን የምናደርገውን ነገር ማድረግ እንችላለን አለችኝ። እኔም እሺ አልኳት። ከዚያም ስለ እስልምና፣ ስለ ነቢዩ መሐመድ ያላህ ሰላም በሳቸው ላይ ይሁንና ልንገርሽ አልኳት። እሷም እባክህ ንገረኝ አለችኝ። እሷ በጣም ደግና የተባረከች ሴት ነበረች። እንደ እሷ ያለች መልካም ሴት አይቼ አላውቅም። ስለ እስልምና በሙሉ ነገርኳት። ስለ ላኢላሃ ኢላላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም የሚለውን የምስክርነት ቃል ትርጉምና ነቢዩ መሐመድ የአላህ ሰላም በሳቸው ላይ ይሁን ማን እንደሆኑ አስረዳኋት። እሷም ለመቀበል ሙሉ በሙሉ ዝግጁ ነበረች። በዚያው ቅጽበትም ሸሃዳዋን ያዘች። እሺ፣ ስለ ነቢዩ መሐመድ የአላህ ሰላም በሳቸው ላይ ይሁን በይበልጥ ያስደነቀህ ነገር ምን ነበር? ስለ ህይወታቸው ስታነብ ሙሉ በሙሉ ምንም አይነት ጥፋት የሌለባቸው፣ በህይወታቸው ደግሞ ትክክለኛውን ነገር ብቻ የሚያደርጉ ሰው እንደነበሩ ግልጽ ይሆንልሃል። ይህ ለእኔ ትልቅ ነገር ነበር። እኔ ሁልጊዜም ፍጹምነትን የምፈልግ አይነት ሰው ነበርኩ። ሁልጊዜ ትክክለኛን ነገር ማድረግ እፈልጋለሁ። ስህተት የሰራው ሲመስለኝ ደግሞ በጣም አዝናለሁ። ስለዚህ የዚህን አርአያነት ያለው ሰው እያንዳንዱን የህይወት ዝርዝር ሁኔታ ማወቅ መቻሌ ለእኔ ትልቅ የመንፈስ ፈውስ ነበር። የምችለውን ያህል ምርጥ ሰው መሆን ማለት ምን ማለት እንደሆነ እንድረዳ አድርጎኛል። በእነዚህ ሀዲቶችና ታሪኮች ውስጥ እሳቸውን በተለያዩ ሁኔታዎች ውስጥ ማየቴ እንዲሁም ማወቂ ሙሉ ህይወቴን አስተካክሎታል። እሺ ጥሩ። በመጨረሻም ይህ መለኮታዊ መሆን አለበት ብለህ ያመንክበትን አንዳንድ የቁርአን አንቀጾች ነግረህናል። ይህ እንዴት እንደተሰማህ አንድ ወይም ሁለት ምሳሌዎችን መስጠት ትችላለህ? እሺ፣ እኔ ያደግኩት ክላሲካል ፒያኖ ተጫዋች ሆኜ ነበር። በዚያም በጣም የተዋጣልኝ ነበርኩ። የፒያኖ ኮንሰርቶችንም አቀርብ ነበር። ጥቂት የማይባሉ ውድድሮችንም አሸንፌያለሁ። ስለዚህ በጊዜው ሙዚቃና ድምፅ ለኔ በጣም አስፈላጊ ነበሩ። ለዚያም ይመስለኛል የአዛን ድምፅ ለመጀመሪያ ጊዜ ስሰማ በውስጤ ይህንን ያህል ጥልቅ ስሜት የፈጠረው። የድምፁ ውበትና ገር መሆንም ልቤን በጣም ይነካው ነበር። በመቀጠልም ቁርአንን ማዳመጥ ጀመርኩ። ይህ ድምፅ ከዚህ ዓለም እንዳልሆነ በግልጽ አውቄ ነበር። በሙዚቃ ባህል ውስጥ ስላደግኩ የቁርአን አቀራረብ ለጆሮ ተስማሚና ልዩ መሆን ወዲያው ነበር የማረከኝ። ስለዚህ ወደ ቁርአን ለመጀመሪያ ጊዜ የሳበኝ በውስጡ ያገኘሁት ጥልቅ ጥበብ ብቻ ሳይሆን የአቀራር ድምፁ ራሱ ነበር። ሰዋዊ ድምፅ አልመሰለኝም ነበር። በእርግጥም ሙሉ በሙሉ መለኮታዊ መልእክት ሆኖ አገኘሁት። እሺ ወንድም አድናን፣ ለሰጠህን ቅን ምላሾች በጣም እናመሰግናለን። ካንተ ብዙ ተምረናል። አላህ ለዚችው ዓለም የምታደርጋቸው ነገሮች ሁሉ መልካም ምንዳህን ይክፈልህ። ከኛ ጋር ስለነበረህ ቆይታ ጀዛከላህ ኸይር። አላህ መልካም ምንዳህን ይክፈልህ። እናመሰግናለን። እሺ፣ አላህ ላንተም መልካም ምንዳህን ይክፈልህ። እኔም እዚህ በመገኘቴ ታላቅ ደስታና ክብር የተሰማኝ። በጣም አመሰግናለሁ። መልካም ጊዜ